ሰላም ጤና ይስጥልኝ። የአደጋ ማስጠንቀቂያ ደውል ስንሰማ በፍጥነትና በጥንቃቄ ወደ አደጋ መከላከያ ቦታ ግቡ። የአደጋ መከላከያ ቦታ ከሌላችሁም ከቤታችሁ ውስጥ ክፍል መጠቀም ትችላላችሁ ወይም በደረጃው ስር መጠለል ይቻላል። ስህተት እንዳንሰራ አስቀድመን መዘጋጀት እና ቤታችን ማወቅ አለብን። ወደ አደጋ መከላከያ ቦታ እንድንደርስ አስቀድመን የአደጋ መከላከያ ቦታ በመምረጥ እንዴት መድረስ እንደምንችል መንገዱን እንለማመደው። ወደ አደጋ መከላከያ ቦታ ከመሄዳችን በፊት የተለያዩ ነገሮች በመንገድ ላይ አጽዱ፣ እንቅፋት እንዳይሆኑ። በአደጋ ጊዜ ወደ አደጋ መከላከያ ቦታ ስንሄድ ሽፍን ጫማ ቢያደርጉ ይመረጣል። ወደ አደጋ መከላከያ ቦታ ሲሄዱ በጥንቃቄ ሂዱ፣ እንዳትወድቁ። ወደ አደጋ መከላከያ መጠለያ ቦታ መሄጃ ያለው መንገድ ብርሃን እንዲሆን ይመከራል። ወደ አደጋ መከላከያ ቦታ ሲሄዱ የተለኮሰ ጋዝ ካለ አጥፉት። ለረጅም ጊዜያት በአደጋ መከላከያ ቦታ ልንቆይ ስለምንችል አንዳንዱ ግለሰብ የሚያስፈልገውን ነገሮች በትንሽ ሻንጣ ያዘጋጁ። ለምሳሌ መድኃኒቶች፣ የሐኪም ማስረጃዎች። በአደጋ መከላከያ መጠለያ ቦታ ጊዜ ሚያስሄዱ የሚቻል ጨዋታ ወይም ነገሮች ብትይዙ ይመረጣል። የእጅ ስልካችን እንዳንረሳ። የተለያዩ ስልክ ቁጥሮች እና አስፈላጊ ነገሮች መያዛችን እንዳንረሳ አስታውሱ። በአደጋ መከላከያ ቦታ 10 ደቂቃ መቆየት አለብን። አስታውሱ፣ አስቀድሞ የተዘጋጀ ሕይወቱን ያድናል። ሰላም ለሁላችን።